በገዳም የሚያስተምር አዋጅ ነጋሪ ብሎ ነብዩ ኢሳይያስ ትንቢት የተናገረለት ጻድቅ ሐዋርያ ቃለ ዓዋዲ እንደ ነገስታቱ ጌጠኛ ልብስ እንደ ዘመኑ ሀብታም በዋጋ የከበረ እንደ ተራው ሕዝብ የክት ልብስ አልለበሰም። የገመል ጠጉር ለብሷል፣ ሰውነቱን በበረሃ ተጎሳቅሏል፣ ወገቡን በጠፍር ታጥቋል። የተለመደውን የከተማ ምግብ አይቀምስም፣ አንቦጣና የበረሃ ማር ይበላል። የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮሰው ካህን፣ መልአክ፣ መምህር፣ ነቢይ፣ ሰማዕት፣ ጻድቅ፣ ሐዋርያ እየተባለ በሰባት ስሞች የሚጠራ መጥምቀ መለኮት ቅዱስ ዮሐንስ